ኦንሊ ጂሰሶች ሌላ ኢየሱስ ሰው አይደለም የሚል ኑፋቄ አላቸው። ለነዚህ ሰዎች ወንድ አምላክም አይደለም ሰውም አይደለም። being found in the fashion of men ነው። ስለዚህ ፋሽን ማለት ፓተርን ማለት ነው፣ ሼፑ ማለት ነው፣ ማነሩ ማለት in the manner of ማለት in the appearance of ማለት ነው። ስለዚህ ይመስላል በሰው ሼፕ በሰው ፓተርን ነው የመጣው እንጂ ሰው አይደለም። ሰው አይደለም። ሰው ይመስላል። አባቴ ስል ሰው ይመስላል። ሲራብ ሲጠማ ሰው ይመስላል። ሲራመድ ሲመጣ ወክ ሲያደርግ ሰው ይመስላል። ነገር ግን ሰው አይደለም። ምስሉ ሰው ይመስላል እንጂ ሰው አይደለም። ኢሜጁ ነው ሰው የሚመስለው። ስለዚህ ይህንን ነው ቃሉ የሚነግረን። እዚህ መራቡ፣ መጠማቱ፣ ማዘኑ፣ ማልቀሱ፣ መገረፉ፣ መዋረዱ ነው ምስሉ። በምስሉ እንደ ሰው የተገኘው የተባለው። ከዚህ ቪዲዮ እንዳስተዋላችሁት ሰባሌዎሳውያኑ ኢየሱስ ሰው የሚመስል እንጂ ሰው አይደለም ይላሉ። እነኚህ ሰዎች በጣም ትልቅ የሚባል የታሪክ ዕውቀት ችግር እንዳለባቸው እኛም እነሱም ጠንቅቀን እናውቃለን። ታሪክን ሊያጠኑ መጽሐፍ ቅዱስን በቅጡ ሊረዱ አለመፈለጋቸው ደግሞ ሌላው አሳዛኝ ትዕቢት ነው። በሐዋርያት ዘመን የተነሱ ሐዋርያትም ያወገዟቸው ኖስቲካውያን ነበሩ። ኖስቲካውያን ራሳቸው ኢየሱስ ሰው ይመስላል እንጂ ሰው አይደለም የሚል ትምህርት ነበራቸው። ምክንያቱም ለኖስቲካውያን ቁስ አካል እርኩስ፣ መንፈሳዊ አካል ደግሞ ቅዱስ ስለሆነ ኢየሱስ በምንም ታምር በሰው ሥጋ አልተገለጠም ብለው ያስተምሩ ነበር። ምናልባት በቪዲዮ ያያችሁት አንድ ተራ የአጥቢያ መሪ በመሆኑ ሁሉንም አይወክልም፣ የአፍ ወለምታ አጋጥሞት ይሆናል እንዳትሉ ከቄስ ተክለማርያም ገዛኝ ጽሑፎች ምስክር እንጥራ። የእግዚአብሔር ቃል ሰው ወደ መሆን አልተለወጠም የሚሉ ሃይማኖቶች ቃል ሥጋ ሆነ የሚለውን የመለኮት ቃል በምን ይተረጉሙታል? የማይጨበጥና የማይዳሰስ የነበረው ቃል ሥጋ ማድረግ የሚችል አብ ኤልሻዳይ መሆኑን የዘነጉ ናቸው። ኢየሱስ ክርስቶስ የዮሴፍ ልጅ እንዳይደለ ሁሉ የዳዊትም ልጅ አይደለም። በዘር ከእርሱ የተወለደ ሆኖ ክርስቶስ በሥጋ የይስሐቅ ወንድም አይደለም። በዘር ከእርሱ የተወለደ ሆኖ ክርስቶስ በሥጋ የይስሐቅ ወንድም አይደለም። ቄስ ተክለ ማርያም ቃል ሥጋ ሆነ ማለት ቃል ወደ ሥጋ ተለወጠ ማለት ነው ብሎ ተርጉመውታል። ቄሱ መጽሐፍ ቅዱስ ውስጥ ካሉ ጥቅሶች መካከል ቃልም እግዚአብሔር ነበረ ወይንም ደግሞ እኔ እግዚአብሔር አልለወጥም ከሚሉ ከሁለት አንዱን አያምኑም ማለት ነው። ቃል እግዚአብሔር ነበረ የሚል ሰው ቃልም ተለወጠ ሊል አይደፍርም። በእርግጥ ይሄ ግልጽ የሚያደርግልን እንደ ጆቫዎቹ ሁሉ ቃልም እግዚአብሔር ነበረ የሚለውን ጥቅስ እንደማያምኑ ነው። ምክንያቱም ቃል ተለወጠ የሚል ኑፋቄ ስላላቸው። ቃል እግዚአብሔር ከሆነ ግን ፈጽሞ ሊለወጥ ሊቀየር ማንነቱን ሊያጣ አይችልም። እሳቸው ቃል ተለወጠ ሲሉ ኢየሱስ ከማርያም ሥጋ አልነሳም፣ እውነተኛ የዳዊት ልጅ አይደለም፣ እውነተኛ ሰው አይደለም እያሉ ነው። ልጃቸውም አፉን ሞልቶ ያስተጋባው የእሳቸውን ትምህርት ነው። ስለዚህ እግዚአብሔር አይለወጥም ብለን የምናምን እኛ ዮሐንስ 1:14ን እግዚአብሔር ወደ ሰው ተለወጠ ብለን አንረዳው፣ እንደተጻፈለት ሰው ሆነ ብለን ግን እንረዳዋለን። ታዲያ እንደምን ሰው ሆነ የሚል ጥያቄ ከተነሳ መጽሐፍ ቅዱስ በግልጽ መልስ ይሰጠናል። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ኢየሱስ በሥጋ የዳዊት ልጅ ወይንም ደግሞ የአብርሃም ዘር አይደለም የሚል ኑፋቄ ቢያስተምሩም መጽሐፍ ቅዱስ ግን ያለ ማሻማት ኢየሱስ በሥጋው የዳዊት ዘር ነው ይለናል። የዕብራውያን ጸሐፊ ደግሞ የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና በማለት የሚቀድሰን እውነተኛ ሰው የሆነው ኢየሱስና የምንቀደሰው ከአንድ ወገን መሆናችንን በማወጅ ንግግሩን ይቀጥላል። እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ሥልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ። ኢየሱስ ክርስቶስ እዚህ ጋር በሥጋና በደም ተካፈለ ማለት ምን ማለት እንደሆነ መጽሐፍ ቅዱስ በዚያው ክፍል ሲነግረን የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም በማለት በሥጋና በደም መካፈል ማለት የአብርሃምን ዘር መያዝ መሆኑን ጸሐፊው አስረግጦ ይነግረናል።
የአብርሃምን ዘር መያዝ የሚለው ቃል ደግሞ ሌላ አላስፈላጊ ትርጉም እንዳይሰጠው የዕብራውያን ጸሐፊ በነገር ሁሉ ወንድሞቹን ሊመስል ተገባው በማለት ይቋጨዋል። ታዲያ ቃል ሥጋ ሆነ ማለት ምን ማለት ነው? በሥጋ ከዳዊት ዘር ተወለደ ማለት ነው። ከሚቀድሳቸው ጋር ከአንድ ወገን ሆነ ማለት ነው። በሥጋና በደም ተካፈለ ማለት ነው። የአብርሃምን ዘር ያዘ ማለት ነው። በነገር ሁሉ ወንድሞቹን መሰለ